ነው አምላክ ነው ፈራጅነት ነው ድሮስ ምን ኑሯል ትናንትራም ፈራጅ ነው አሁን ፈራጅ ነው ለዘላለም ፈራጅ ነው ያስደነቀው ሰው ሆኖ የማለደው ሰው ሆኖ የተቀበለው መከራ ነው እንዲያውም እኮ አባቶቻችን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ነው ያሉት ያስገርማል ያስደንቃል ነው ያሉትና ያን ነው የራሴን ነው እኔ ስላልገባኝ ነው ግን ከታች ምን ይላል ስለኛ የሚፈርደው ይልና ድሮ አልነበረም ድሮ እንግዲህ ይሄው በግዙ መታየው ነው ወይ ተዋቀስ በእንቲያንን የሚል አሁን ይሄ እንግዲህ አዲስ የመጣ ነው ለኔ ስለዚህ ደሞ የብቻ አይደለም እታች ግሪክኛው ግን የሚማልደው ነው የሚል ይላል እንግዲህ በየትኛው ቋንቋ የተተረጎመ መጽሐፍ ቅዱስ አከራካሪ ነገር ከተነሳ አስታራቂው ግሪክኛው አይደለም አዲስ ኪዳን የተጻፈው መጀመሪያ በግሪክኛ ስለሆነ አስታራቂው ግሪክኛው በአብቀኝ ያለው ስለኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድነው ነው የኔ ጥያቄ በራሴ በገባኝ ይሄ መጽሐፍ ቅዱስ የማን ነው ይሄን ያልኩት እንግዲህ እኔ ድሮ አሜሪካ ያለው እና መጽሐፍ ቅዱስ የታተመው በእኛ ቤተክርስቲያን ነው ሳይው ግን ያልገባኝ ነገር አልገባኝ ማለት መብቴ ነው ለምን ይሄ ነገር ለምን ተቀየረ ማለት መብቴ ነው ጦሩ ከዚህ ከስካውን ካየነው አንፃር ማለት ነው ምንድነው ቃሉን ተቀበለህ የሚማልደው የሚለው ተቀበለህ እንደ ሌሎቹ አሁን ከርገት በኋላ ዛሬም ይማልዳል ማለት ነው ያን ቦታ ሰጥተህ ያለበስ ምክንያት ይሄ ነው ብለ ማስረዳት እንዳባቶቻችን ማስረዳት ነው እንጂ ቃል ቀይሮ መሸሹ ምንት ያደርሳል እኔ አንዲስ በዚህ ምልጃ የምትለዋን ነገር በዚህ ትርጉም በዚህ ቢሸሽ እኮ ስንት ቅዳሴው ሃይማኖት አበው ምንም ማይለው ነገር አለ ይሄ ቢቀየር እኮ ዕብራው ያለ ሌላው ላይ ያለ ቅዳሴው ላይ ያለ ሃይማኖት አበው ላይ ስንቱን ቀይረህ ትዘልቀዋለህ እሱ አይደለም ዋናው በአብቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ እንዳለቃ እንዳባቶቻችን ማስቀመጥ ቃሉን ተቀበለህ ነገር ግን የሱ ምልጃ ምንድነው ከቅዱሳን ምልጃ ጋር የሱ ምልጃ የሚለየው ምንድነው ለዛ እኮ ነው ግሪከኛውን ያስቀመጡት እኮ አልሸሹም እኮ ግን በዘው ቃሉን ይፈርዳላሉ እንጂ ግሪከኛውን አስታራቂ አርገው እዛ ላይ ግን የሚማልድ ነው የሚለው ግን ብለው አስቀምጠዋል እዛ ጋር አከራካሪውና አስቸጋሪው ነገር ከርገት በኋላ ወደ ቀደመ ክብሩ ከተመለሰ በኋላ በአብቀኝ ከተቀመጠ በኋላ ዛሬም እየወደቀ እየተነሳ ያለቀሰ የሚለው ማንንም አይቀበልም ይሄን ነው ማስረዳት እንጂ በስጋው ወራት ያደረገው እንዴ በዚህ አይነት ሻውን ሴትና ወንድ አድርጎ ፈጠራቸው ብዙ ተባዙ ምድርንም ምሏት ብሎ አንድ ጊዜ ተናገረ ይሄ ቃል ነው ለዘላለም ሲፈጥር የሚኖረው አሁን ይሄ አንድ ጊዜ የተናገረው ቃል ሲፈጥር እንደሚኖር እያወቅን ፈጥሮ ነበር እየፈጠረ ነው ይፈጥራል እንላለን አንልም አንድ ጊዜ ተናገረው ቃሉን አንድ ጊዜ ተናገረው ስለዚህ ባነጋገራችን አዎ ፈጥሮ ነበር እግዚአብሔር ዛሬም እየፈጠረ ነው ነገም ይፈጥራል ማለት አንችልም እንችላለን እኔ እየተሳሳትኩ እንደሆነ ብዬ ነው እንችላለን አንችልም እሱ ነው አዎ ዛሬም እየፈጠረ ነው ፈጣሪያችን እግዚአብሔር ነው ዛሬም ግን ድሮ የተናገራት ቃል ናት ስለዚህ ማልዶ ነበር እየማለደ ነው ይማልዳል ማለት ምንድነው ችግሩ ኃጢያትን ሲያስተሰርይ ነበር እያስተሰረየ ነው ያስተሰርያል ማለት እኮ ነው በደሙ ደግሞ ዝም ብሎ አይደለም ሊቀ ካህናት ነው እሱ ራሱ መስዋዕት ነው እሱ ራሱ መስዋዕት አቅራቢ ቅድም እንዳልኩ እየጸለየ ነው እየለመነ ነው ያ ለኃጢያት ስርየት ነው እና ዝም ብሎ የመፍራት ነገር ነው እንጂ ማልዶ ነበር እየማለደ ነው ያማልዳል ምንም ባውቀኝ ያለው ስለኛ የሚማልደው ምንድነው በቀራንዮ አንድ ጊዜ ያደረገው ለዘላለም ሕያው ስለሆነ ነው እንጂ ዛሬ እየወደቀ እየተነሳ አይደለም ብለ ለመንጋ ማስተማር ምንድነው ችግሩ